በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ሰላም እግዚአብሔር ይብዛላችሁ እያልኩ የሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ህንጻ ቤተክርስቲያን ፍጻሜ እሮጣለሁ በሚል መሪ ቃል ህዳር 28 ቀን 2018 ዓ.ም ሩጫ መዘጋጀቱ ይታወቃል። ይህ ሩጫ በተቀመጠለት ጊዜ መሰረት ማከናወን እንዲቻል የሩጫውን ስነ ምግባር በተከተለ መልኩ ሩጫው እንዲከናወን መግለጫ መስጠት አስፈልጓልና አንደኛ የሩጫውን ዓላማ በተመለከተ፣ ሁለተኛ ሩጫው ኦርቶዶክሳዊ ስነ ምግባርን በተላበሰ መልኩ መከናወን ስላለበት ይህ አጠር ያለ መግለጫ ለምዕመናን መስጠት አስፈልጓልና በዚሁ መሰረት የደብሩ አስተዳዳሪ መላከ ስብሐት አጠቃላይ ዝርዝር አፈጻጸም የሩጫውን አፈጻጸም በተመለከተ ያቀርቡልናል። ቀጥታ ወደ እሳቸው ወስዳቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በታሪክ ለመጀመሪያ ጊዜ ለሐዋሳ ከተማ ኦርቶዶክሳውያን በሐዋሳ ደብረ ምጥማቅ መድኃኔዓለም ስም ለመድኃኔዓለም ህንጻ ፍጻሜ እሮጣለሁ በሚል የተዘጋጀ መንፈሳዊ ንቅናቄ ዙሪያ የተሰጠ አጭር መግለጫ። የሩጫው ዓላማ አንደኛ፣ በክልላችን በአይነቱ ግዙፍ ውብ ለክልሉ ተጨማሪ የቱሪስት መስህብ ሆኖ እየተሰራ በመጠናቀቅ ላይ ላለው የሐዋሳ ደብረ ምጥማቅ መድኃኔዓለም ህንጻ ቤተክርስቲያንን ማስፈጸም። ሁለተኛ፣ ህንጻ ቤተክርስቲያኑ ለመጠናቀቅ የተቃረበ መሆኑን ማብሰር። ሶስተኛ፣ በአይነቱ ልዩ ሆኖ የተሰራውን ህንጻ ቤተክርስቲያን ለዓለም ማስተዋወቅ። የሩጫው አፈጻጸምን በተመለከተ በብፁዕ አባታችን አቡነ ዮሴፍ በሚመራው በሀገረ ስብከቱ መልካም ፈቃድ እንዲሁም በከተማው ከንቲባ ጽሕፈት ቤት በኩል ተፈቅዶ ለሚመለከታቸው መስሪያ ቤቶች መመሪያ የወረደ በመሆኑ ሩጫው በሐዋሳ ከተማ ባህልና ቱሪዝም ስፖርት መምሪያ፣ በሐዋሳ ከተማ ሰላምና ጸጥታ፣ በሐዋሳ ከተማ መንገድ ትራንስፖርት፣ በሐዋሳ ከተማ ልማትና ኮንስትራክሽን መምሪያና በሐዋሳ ከተማ ፖሊስ መምሪያ ትብብር የሚደረግ ይሆናል። የሩጫውን ስነ ምግባር በተመለከተ አንደኛ፣ ሁሉም ተሳታፊ የሩጫው መለያ የሆነውን ቲሸርት መልበስ አለበት። ሁለተኛ፣ የሩጫው ተሳታፊዎች ኦርቶዶክሳውያን ካህናት፣ አባቶች፣ እናቶች፣ ህፃናትና ወጣቶች በመሆናቸው አለባበሳቸው ኦርቶዶክሳዊ አለባበስ ሊኖረው ይገባል። ማለት ከቲሸርቱ በተጨማሪ ሴቶች ቀሚስና ሻሽ መጠቀም አለባቸው። ሶስተኛ፣ ቅዳሴ በሁሉም አድባራት 1 ሰዓት እንዲጠናቀቅ መመሪያ የተሰጠ በመሆኑ የሩጫው መጀመሪያ ሰዓት 2 ሰዓት ይሆናል። አራተኛ፣ የሩጫው መነሻ ቦታ ሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ይሆንና ብፁዕ አባታችን አቡነ ዮሴፍ የሀገረ ስብከቱ ስራ አስኪያጅ ክቡር መጋቤ ጥበባት ቀሲስ ሞላሌ መርጊያ፣ የሐዋሳ ዙሪያ ወረዳ ቤተ ክህነት ስራ አስኪያጅ ላይከ ወንጌል ቀሲስ ደግፌ ባንቦራ፣ የገዳማትና አድባራት አስተዳዳሪዎች፣ የየመምሪያ ኃላፊዎች በተገኙበት በጸሎትና በማዕጠንት ይጀመራል። አምስተኛ፣ ሩጫው መነሻውን ከደብረ ምጥማቅ መድኃኔዓለም ቤተክርስቲያን አድርጎ የደብረ ምሕረት ቅዱስ ገብርኤልን አደባባይ ዙሮ ፍጻሜውን ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ያደርግና 3 ሰዓት ተኩል የመርሃ ግብር ፍጻሜው በጸሎትና በጸበል ርጭት ይሆናል። ስድስተኛ፣ ሩጫው በየቦታው በተተከሉና በተጓዦች ኦርቶዶክሳዊ ዝማሬዎች የታጀበ ይሆናል። ሰባተኛ፣ ለህንፃው ድጋፍ ይሆን ዘንድ የውሃና የብስኮት ሽያጭ ይከናወናል። 8 የሩጫው ስነ ስርዓትና ደህንነት በጸጥታ አካላትና በቤተክርስቲያኒቱ ወጣቶች ህብረት ይጠበቃል። 9 የሩጫው ተሳታፊዎች ከተቀመጠው ሰዓት ቀደም ብላችሁ በደብረ ምጥማቅ መድኃኔዓለም ቤተክርስቲያን የምትገኙ ይሆናል። 10 በዕለቱ በሚመደቡ የጸጥታና የወጣቶች ጥምረት በሚሰጧችሁ አቅጣጫ መሰረት እንድትጓዙ ወይም እንድትስተናገዱ በማለት መልእክታችን እናጠናቅቃለን። ወስብሐት ለእግዚአብሔር። የተወደዳችሁ ሊቃውንት፣ ካህናት፣ መምህራን እንዲሁም ደግሞ በሐዋሳና አካባቢው የምትገኙ ኦርቶዶክሳውያን ይህ ሩጫ ያው እንደተገለጸው ለግዙፉ ለሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ህንፃ ማስፈጸሚያ ገቢ የሚሆን ስለሆነ
ይሄ ሩጫ አንድም ለበረከት፣ ሁለተኛ ህንፃ ቤተክርስቲያኑን ለመደገፍ ነውና አንደኛ የቅዳሴው ሰዓት ጠዋት 1 ሰዓት ላይ በሁሉም አብያተ ክርስቲያናት የሚጠናቀቅ ይሆናል። 2 ሰዓት ላይ ልክ ሩጫው በደብረ ምጥማቅ መድኃኔዓለም ቤተክርስቲያን በአባቶች ካህናት፣ በሊቃውንት ጸሎትና ቡራኬ የሚጀመር ስለሆነ ሁላችሁም በተጠቀሰው ዕለት በቦታው በመገኘት የሩጫው ተሳታፊ እንድትሆኑ እያሳሰብኩ፣ እንዲሁም ደግሞ ሩጫው ሲጠናቀቅ እንዲሁ የጸበል ርጭትም ጭምር ስለሚኖር በዚህ መርሃ ግብር ላይ ሁሉም ኦርቶዶክሳዊ ሆነ እንዲሳተፍ በእግዚአብሔር ስም በድጋሚ ለማሳሰብ እወዳለሁኝ። ወስብሐት ለእግዚአብሔር።